ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ደህና መጣችሁ ወደ ጽጌ ሃውስ። ዛሬ እንግዲህ የሚዘዋወረው ነገር ሁሌም እንደምለው ሴት ለሴት ትንሽ ልክ አይደለንም። ሰፖርት የመደራረጉ የመደጋገፉ ነገር ብዙ የለም። ከዚህ በፊትም ሌላ ቪዲዮ ላይ ሰርቸዋለሁ። ሴትና ሴት ጥሩ ግንኙነት ኑሮት የምትሰራውንም ማበርታት፣ ስታመም አይዞሽ፣ የሆነ ነገርም ሀፕን ሲያደርግ አይዞሽ መባባል ያልተለመደም ጥቂት ሰዎች ላይ ብቻ ነው የምናየው እና ይሄ ነገር ለማሳደግ ጥሩ ነገር መባባል፣ በርቺ በርታ መባባልን ለማሳደግ ሳይሆን አሁን ላይ እንደምታዩት ሚዲያው ላይ የሚዘዋወረው ነገር ሁሉም የራሱን ሀሳብ ይሰጣል፣ የራሱ የሚፈልገውን ይናገራል። እዛ ሰው ላይ የሚፈጥርበትን ጫና የሚመጣበትን ችግር አያስብም እና እንደተለመደው ያው ናዮና ጆን ዳንኤል ካልተሳሳትኩ መነጋገሪያ ሆነዋል ሰሞኑን እና በተለይ ትላንትና በተደረገው ላይቭ ላይ እሱ እንኳን ደህና መጣ በማለት ላይቭ ከስር ከተፈታ በኋላ ትናንት ነው መሰለኝ ለመጀመሪያ ጊዜ የገባው። ብዙ ጊፍት ሲሰጠው ነበረ። ብዙ ሰዎች እንኳን ደህና መጣ በማለት ብዙ ነገር ተደርጎለታል። እሱ መልካም ነው። እንግዲህ ባደረገው እዛ ኤርፖርት ላይ በነበረው ግርግራቸው ታስሮ 1 ዓመት ከ4 ወር ስተታቸውን አውቀው ወጦ ይቅርታ ምናምን ብሏል። ችግር የለውም። እንኳንም ተፈታ። ደስ የሚል ነገር ነው። ነገር ግን እዛ ጋር ምንድነው እኔ እንደ ስህተት ያየሁት ናዮን ስትመጣ ላይቡ ላይ ጓደኞቹ ነበሩ፣ እህቱም ነበረች ምናምን ጥሩ አልነበሩም። የእነሱ አቀባበል ትንሽ ብዙም እኔ እንደ ሴት ትንሽ እንትን አላለኝም እና እሷን የተቀበሉበት ወይ እሱ ራሱ የተቀበለበት ሲያወራት የነበረበት መንገድ ልክ አልነበረም። ምክንያቱም እሷም ታስራ ነበረ ለ10 ወር ያክል ልትወልድ አካባቢ ነው የወጣችው። በዛ ምክንያት ነገሩ ተስተካክሎ አሁን ህይወታቸውን እየቀጠሉ ደስ የሚል ነገር ነው። በነበራቸው ግንኙነት ልጅ አፍርተዋል። ግን ልጁ ጤነኛ ነው፣ እግዚአብሔር ይመስገን፣ ያሳድግላቸው፣ ልጃቸው ይደግ። እነሱ ደግሞ ግንኙነታቸው ይቀጥል አይቀጥል የእነሱ ውሳኔ ነው። ነገር ግን አንዳንድ ሁኔታዎችን ስታዩ የምትታዘቡት ነገር አለ አይደለም። እንደ ሴት እናት እንደሆነች ሴት ነው ማወራው። እኔም ልጅ አለኝ እና ህመሟ ይገባኛል። ህመሟ ማለት እስር ቤት ሁና ነው እርግዝናዋን ያሳለፈችው። የመጀመሪያ ልጅ ሲኮን ደግሞ ልምዱም ስለሌለ በዛ ላይ ልጅ ናት። ያሳለፈችው ህመም ይገባኛል። ምክንያቱም ያቅለሸልሻል፣ ህመም አለ፣ ምግብ አልበላ ይላል። በዛ ላይ ደግሞ እስር ቤት ሆና አስቡት እና ይሄን ህመም የሚረዳ የሚያውቀው ወይ የወለደ ሲሆን ነው አይዱን ነው። ያልወለዱ ይረዳሉ ብዬ አስባለሁ። ነገር ግን ሞር ደግሞ የወለደ ሰው ይረዳዋል ስሜቱን እና ልጅ ናት። በዛ ላይ እድሜዋ 17 ዓመት ሆነ ሲሉ የሰማሁት እና ኢማጅን በዚህ ትንሽ እድሜዋ እስር ቤት ገብታለች። በአንድም ሆነ በሌላ እሱ በጀመረው ግርግር ውስጥ እሷም ተጠቂ ነበረች፣ ሌሎችም ነበሩ እና ያኔ አያላውቀውም ብላ አልወረደችም። አብራው ነው ችግሩን ተጋፍጣ ለእስር ቤት የተዳረጉት። አብረው ታስረዋል። ሶኬ ያ አልፏል። ሌላ አዲስ ምዕራፍ ነው፣ ይማሩበታል። ነገ ልጆች ናቸው፣ ወጣቶች ናቸው። ከስህተታቸው ተምረው ጥሩ ነገር ይሰራሉ በሚለው ታርመው ወጥተዋል። ይቅርታ ብለዋል። ደስ ይላል። ደስ የሚል ነገር ነው። ስህተቱ እንደ ስህተት አልፎ ይቅርታ ተባብሎ ሰው ይቅርታ ተደርጎላቸው እነሱም ከስር ተፈተው ጥሩ ነገር ነው። ነገር ግን ወደ እሷ ስመጣላችሁ ትላንት በነበረው የጆን ዳንኤል ላይቭ ላይ ጥሩ አቀባበል አልነበረውም። እሱ አወራሩም ልክ አይደለም ምናምንና ብዙ ሰው አስቆጥቷል። የብዙ ሰው ህዝብ ጥያቄ ነው። እሷን ትሪት አላደረጋትም። የተቀበለበት መንገድ ልክ አይደለም። እኔም በትንሹ ተቆራርጦ አይቼዋለሁ። ልክ አልነበረም። ነገር ግን የነሱ ላይፍ የራሳቸው ህይወት ነው። እሷም ስቶሪ ያደረገችውን አንድ ነገር አነበብኩኝ። ትላንት ላይቭ ላይ የተገኘሁት ታስረው የተፈቱ ጓደኞቼን እንኳን ደህና መጣችሁ ለማለት ነው። የልጅ አባቴንም እንደዛው አለች። የልጅ አባቴ ማለት ልጅ ወልደናል እንጂ አብረን አይደለንም እንደማለት ይመስለኛል። ስለዚህ ብዙ ወሬ ሲራገብ ነበር። ደግሞ እሱ ሌላ ፍቅረኛ ይዟል ምናምን እየተባለ ነበር። አይደለም፣ መብቱ ነው። እሷም የራሷ ህይወት አላት፣ እሱም የራሱ ህይወት አለው። በላይፋቸው እኛ አንገባም፣ የሁለቱ ጉዳይ ስለሆነ። ግን እንደ ሀሳቦች ሲነሱ ምንድን ነው ማለት ያለብን? ሴት ልጅ ናት፣ እሷን ማጠንከር። አይዞሽ በርቺ፣ የልጅ እናት ናት፣ ገና ልጅ ናት። ስለዚህ ልጅ ወልዳችሁ በልጅነት እስር ቤት ውስጥ ሆኖ ያሳለፈችውን መከራ
ያራሱ የሚያመጣው ድብርት አለ። ስለዚህ ድብርት መጥፎ ነገር አሳልፋ መጣ። አሁን ደግሞ እኛ በያፋችን ሁላችንም እየተነሳን ለምን መጣች እሱ ጋር ለምን ሄደች ምናምን እያልን ብዙ ሰዎች እንደዚህ የሚሉ አሉ። ለምን ሄደች ከተባለ ደግሞ ላይቭ ስትገባ በራሷ አካውንት ላይቭ ስትገባ ጆን ዳንኤል ተፈቷል እኮ ለምን አልተገናኛችሁም? የልጅሽ አባት አይደለም እንዴ? ተለያያችሁ እንዴ? እያሉ ጥያቄ ጠይቋታል። ልጅቱ ያን ጥያቄ ለማጥራት ሄደች። ስትሄድ ደግሞ የተቀበለበት መንገድ ልክ አልነበረም ልጁ። ከዛ ደግሞ ለምን ሄድሽ? ትንሽ ግራ ያጋባል እውነት። እኛ ምንድነው ሀሳባችን? እኔ ምንም ከዛም ላይቭ ስትገባ ጆን ዳንኤል ተፈቷል፣ እንዴት ነው አብራችሁ አይደላችሁም ወይ? ስለዚህ ፍቅረኛ ይዟል የተባለው ነገር እውነት ነው ወይ ምናምን እያላችሁ ወይም እያልን እናስጨንቃታለን። እሺ ብላ ነገሩን ለማጥራት ስትሄድ ደግሞ ትናንት ልጁ አቀባበሉ ልክ ሳይሆን ሲቀር ለምን ሄደ? ለምን ሄድሽ? እንዴት? ወዴት? በጣም ያሳዝናል በእውነት። አሁን ይህም ሆነ ያ የተፈጠረው ተፈጥሯል፣ የተደረገው ተደርጓል፣ የሆነው ሆኗል። ወደኋላ መመለስ አይቻልም። ልጅቱ ቆንጅዬ ናት፣ ገና ልጅ ናት። ብዙ ነገር መስራት ብዙ ነገር መፍጠር ትችላለች። ግን እኛ ደግሞ በዛ ላይ በጣም የሚያሳዝነኝ ልንገራችሁ፣ ሴትን ለማጥቃት ሲሞክር እዛ ሲሄዱ እንዴት ይሏታል፣ እዚህ ስትመጣ ወዴት እንዴት። ኧረ ተው በማርያም በቃ እንበረታታ እስኪ፣ አይዞሽ እንባባል እስኪ፣ የሆነ እንልመድ በቃ ማርያምን። እኔ አንዳንድ ጊዜ ምለው ሁላ ይጠፋኛል። እኔ ግርም ነው የሚለኝ እውነት። አሁን ልጅቱ ከእስር ቤት ወጣለች፣ እግዚአብሔር ይመስገን። ነገሮች ተስተካክለውላት ደግሞ ልጇ እንድታሳድግ ህይወቷ እንድታስቀጥል፣ ገና ልጅ ናት። መማር ካለባት እንድትማር፣ መስራት ካለባት እንድትሰራ፣ ብዙ ነገር ትችላለች። ገና ወጣት ናት። ስለዚህ አንድ ልጅ ወለደች ማለት ህይወት ያበቃል ማለት አይደለም። በብዙ መንገድ ይሰራል። ስለዚህ እኛ ግን ከጎንሽ አለን በርች ልንላት ይገባል እንጂ እዛም ሚዲያ ተከፍቶ እንዲህ ከሆነ እዛም ሚዲያ ተከፍቶ እንደዚህ እኮ ተደረገ። አሁን የሆነ ሆኖ ሞር እንደውም እኛ እንደዚህ ጫና ባረግንባት ቁጥር ልጅቱን እያስጨነቅናት ሌላ ድብርት ውስጥ እንከታታለን። ስራዋ እንዳሰራ ወጣ ጥሩ ነገር እንዳትፈጥር ነው የምናደርጋት። እየጎተትናት ያክል ነው እኔ እየተሰማኝ ያለው። ስለዚህ አብረው ቢቀጥሉ ሰየው ደስ የሚል ነገር ነው። ጆን ዳንኤል እና እሷ አብረው ቢቀጥሉ ልጃቸውንም እንዲያሳድጉ ይሆናል። አይ መሆን ካልቻለ ደግሞ ምንም ማለት አይደለም። እሷ የራሷን እየሰራች ልጇን ማስተዳደር ማሳደግ ትችላለች። ነገ ደግሞ የራሷ ህይወት ይኖራታል ምናምን አይደለም። ፈጣሪ ነው የሚያውቀው። አሁንም ፈጣሪ ነው ያን ነገር ያመጣው። አሁን ቀጥሎ ያለውን ፈጣሪ ነው የሚያውቀው። እኛ ወሳኞች እዚህ ጋር ፈራጆች መሆን የለብንም። በቃ ህይወት የራሱ ገጽታ አለው፣ የራሱ መንገድ አለው፣ የራሱ ነገር አለው። ስለዚህ እኛ በየገባችበት በየወጣችንበት እየተከተልን እንዴት ወዴት ለምን ኧረ ምን እናርጋት? ልጅቱ የእውነት በጣም ደብሯት ስቶሪ ያደረገችው ነገር በቃ ወዳችኋለሁ፣ ግን በጥያቄ አታስጨንቁኝ፣ በየቦታው ምንን ኢሹ አታርጉኝ ብላለች እውነት። ስለዚህ ልጅቱ እንድትሰራ እናበረታታት። እኛ ሌላ ጫና እንፍጠርባት እውነት። በተለይ ደግሞ ሴቶች እኔ እንጃ አላቅም፣ ሴት ለሴት ያለን ነገር የበዛ ነው። ወንዶች ተዋደዱም ተጠላሉም ተግባቡም አልተግባቡም ቢያንስ በመንገዱ አይገባም፣ በመንገዱም አላቅም። እኔ ብዙ ላላቅ እችላለሁ፣ ግን አንዳንድ ከምታዩት ነገር እኔ ባሌንም አየዋለሁ። በራሱ ጉዳይ ላይ የራሱ ነው የሚጨርሰው። እሱም በጓደኞቹ ጉዳይ አይገባም፣ እነሱም አላቅም። እኔ ሴት ግን የመጠላለፍ እንትናችን የበዛ ነው። ስለዚህ እንደው በምንችለው በእናታችሁ በቃ በአካል ባናገኛት እንኳን ኮሜንት ላይ ገብተን ጥሩ ነገር አይዞሽ በርቺ ነገ የተሻለ ቀን ነው ፈጣሪ ያውቃል ብለን ማበርታት ነው እንጂ ያለብን በየሚዲያው እየከፈትን እየወጣን እየገባን እሷም ልትሰራ በወጣሽ ቁጥር በኮሜንት በምን በጥያቄ ባናስጨንቃት መልካም ነው። እውነት እኔ በጣም አሳዘነችኝ ልጅቱ። በቃ እንዴት ትሆን መሀል ላይ ሆነች። ሌላው በጣም የገረመኝ ደግሞ ጆን ዳንኤል ላይቭ ገብቶ ናዮን በአቀባበሉ ልክ ስላልነበረ ተሰድቧል፣ ተወቅሷል። እሱ ልክ አይደለም፣ ማስተካከል አለበት። ሌላው ደግሞ የገረመኝ ዶናይና ጃኒ አብረው ነበሩ። የራሳቸው ጥሩ ጊዜ ላይ ነበሩ። ፍቅራቸውን እየተገላለጹ ነበረ። እሱ መልካም ነገር ነው፣ ፍቅር ይቀጥላል። ሌላው ግን ምንድነው አንዳንድ የታዘብኩት ጆን ዳንኤል ለማናደድ ነው ምናምን የሚል ነገር ነበረ። ፍቅርን ወይም ጥሩ ነገርን ደግሞ ለማበላሸት ባንሮጥ። ህይወት የራሳቸው ነው። እኛ መልካሙ ሲሰሩ መልካም ነገራቸውን ማድነቅ። አሁን እኛ ማውገዝ ያለብን ጸብ፣ ጥላቻን፣ መጥፎ ነገርን ነው እንጂ
ፍቅር ላይ ለሆነ ሰው በቃ ጥሩ ጊዜ ነው መመኘት ያለብን። በቃ ጥሩ ነገር ፈጥረው ነገ የእውነት ህይወታቸው ጥሩ ሆኖ ህይወታቸው አሪፍ እንዲሆን ነው መመኘት ያለብን። እዚህ ጋር ተፋቅረው ስናይ ለምን፣ እዚህ ጋር ተጣልቶ ስናይ ለምን፣ በሁሉም ወሳኝና ፈራጆች ሆነን እውነት እኔ ምን እንደምል አላውቅም። እኛ ማውገዝ ያለብን ጥላቻ፣ ጸብ፣ ጭቅጭቅን ነው። ፍቅር ላለበት ሰው ፍቅሩ ይመርለት ይለምልምለት ነው ማለት ያለብን በእውነት እንጂ ለምን ተዋደዱ ለምን ተፋቀሩ እንትናን ለማናደድ ነው እንትናን ኖ ተው በቃ እውነት አንዳንድ ነገሮች የራሱ ጊዜ አለው። ጥሩ ነገር ስናይ ደግሞ ጥሩ ነገር እናበርታ እንጂ እኔ በአዶናይ እና በጃኒ ላይ ለማናደድ ነው ጆን ዳንኤልን ለማናደድ ነው እንትናን እሱን እኔ አላምንበትም። ስለዚህ እነሱም የራሳቸው ጊዜ ላይ ነው ያሉት። ጥሩ ነገር እንዲገጥማቸው ጥሩ የፍቅር ዘመን እንዲኖራቸው እንመኝላቸው። ሌላውን ግን ብንተው እውነት ለመናገር መልካም ነው ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ሁሉ ነገር ላይ ፈራጅ መሆን ልክ አይደለም። ጥሩ ነገር ስናይም ማበርታትና ማድነቅ እንልመድ ለማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንታችሁ ስለሚጠቅመኝ ሀሳብ አስተያየታችሁን ጻፉልኝ። አመሰግናለሁ። ቻው